ሰላም በዚህ ቪዲዮ የምንመለከተው የቴክኒክ ሄዳችን ቴክኒካል ወርኩ በቴክኒሻኖች ተሰርቶ ሲንክ ከተደረገ በኋላ ፔጁን ሪፍሬሽ አርጎታል የብራውዘሩን ፔጅ ማለት ነው። ከዛ እንዴት አናሊሲስ እንደሚሰራ ነው የምናየው which is ዲቴል የሆነ አናሊሲስ ሳይሆን ለምሳሌ የቀን ስራ የሰሩ which are daily labor ኮንትራት ሌበር እና አውትሶርስ ወርክን የሚያይበት ሴክሽን ከቴክኒካል ወርክ ስቴጅ ስር ይመጣለታል። ዴሊ ሌበር ላይ ምህረተአብና ገነት ስልክ ቁጥራቸው እዚህ ጋር የሆነ ቀኑ ሐምሌ 1 ቀን ይህን ስራ ሰሩ ብለናል which is ጁላይ 8 2024 ምህረተአብ ግማሽ ቀን መስራቱን በቴክኒሻኑ ገብቶለታል። ገነት ፉል ዴይ ሰርታለች። ዴሊ ኤክስካቬሽን ፊ ስቶን ነው ሁለቱም እዚህ ስራ ላይ ነው የሰሩት። ሙሉ ቀን ስለሰራች 350 ብር ያሳያል የገነትን። የምህረተአብ ግማሽ ቀን ስለሰራ 175 ብር ያሳያል ማለት ነው። ወርክ ደኑ ቁፋሮ ስቶን ነው። የኮንትራት ሌበር ላይ ስንመጣ ደግሞ ታስታውሳላችሁ አራት ሰዎች የተካፈሉበት ሁለት የኮንትራት ስራዎች ነበሩ። አንደኛው ኤክስካቬሽን ሶይል ነው። ባይ ዘ ዌይ ይሄን ክሊክ ሄደሩን ታይትሉን ክሊክ ስታደርጉ ፊልተር ያደርጋቸዋል። እዚህ ጋርም እንደዚሁ ነው። እነዚህን ክሊክ በማድረግ ሶርት ማድረግ ትችላላችሁ። ኮንትራት ላይም ወርክ ደኑን አሁን ስነካው ይሄ ኤክስካቬሽን አስፋልትን ወይም ደግሞ ሶይልን እንዲህ ማየት እንችላለን። ለምሳሌ ሶይል በኮንትራት ስራ የተሰራ በጉታ ኑጌ እና በሱልጣን ፊጋ ሐምሌ 3 ቀን ነው። ሬት ኔሙ ይሄ ነው። ኤክስካቬሽን ፊ ሶይል ሬቱ 15 ብር ነው በሜትር። ኳንቲቲ 99 ነበር የተካፈሉት ታስታውሳላችሁ። 99 ሜትር ማለት 18 ሜትር ቶታል ተሰርቷል ማለት ነው። 15ን በ9 ስናባዛ 135 ብር ይከፈለዋል እያንዳንዳቸው ማለት ነው። ልክ እንዲሁ ኤክስካቬሽን አስፋልት ላይ ደግሞ የተሳተፉት ገረመው ደበሌና ሽመልስ መገርሳ ኤክስካቬሽን አስፋልት 40 ብር ነው ሬቱ በሜትር 5.5 ስለሰሩ 220 ብር በዌጅ ሌበር በኩል በዚህ መልኩ አንድ ሊደረግላቸዋል። ዌጅ ሌበር ራሱን የቻለ ሰብ ሞጁል ነው። ውሚስ ውስጥ ሌላ ራሱን የቻለ ቪዲዮ ቱቶሪያል ይኖረዋል ማለት ነው። ነገር ግን ከከስተመር ሰርቪስ ስራዎች እንዲሁም ከአሴት ማኔጅመንት ስራዎች ላይ የተሳተፉ ሰዎች ወደ ዌጅ ሌበር ስራቸው ይሄድላቸዋል። ሌላኛው አውትሶርስ ስራ ላይ አለሚቱ ያሚ የሚባለው መስሪያ ቤት ሐምሌ 3 ቀን ይህንን ስራ ስለመስራቱ ወርክ ደኑን ደግሞ ቴክኒሻኑ የጻፈለትን ስም አንዴ ስለመስራቱ እዚህ ጋር ገብቷል። እንዲሁ ተንሴ ኢንተርናሽናል ቢዝነስ ኢንተርፕራይዝ ፒኤልሲ የሚባለው ሊክ ዲቴክሽን ኤንድ ሪፔር የሚባለውን ስራ በሁለት ጊዜ ቼክ አድርጓል። አንደኛው ሊክ ዲቴክሽን ሲሆን አንደኛው ደግሞ የሰራው ሪቪው አድርጎታል ስራውን። ይሄው መስሪያ ቤት ራሱ ነው። አንዴም ማስገባት ይችላል። ግን ቴክኒሻኑ በሁለት ቀን አንደኛውን ሐምሌ 2 ቀን አንደኛውን ሐምሌ 3 ቀን ስለሆነ የመስሪያ ቤት የሰራው እነሱን ስራዎች ስለመስራቱ እዚህ ጋር አካቶለታል ማለት ነው። ይህንን ካየ በኋላ ቴክኒክ ሄዱ ሪኩዌስት ሞዲፊኬሽን መላክ ይችላል። ለምሳሌ በዚህ ቀን ቶማስ ጌታቸው የሚባል የቀን ሰራተኛ እንደሰራ አውቅ ነበር። ለምን ቶማስ ጌታቸውን ረሳኸው? ስለዚህ የሱንም አስገብተህ ላክልኝ ካለው ሪኩዌስት ሞዲፊኬሽን ነው የሚጠይቀው ታሪኩ ማለት ነው። ሶስቱም ላይ ያየውን ማስተካከያ ካለ መጻፍ ይችላል። ኮንትራት ሌበሮች ላይ ለምሳሌ እነዚህ 5.5 ለመሰጥ ሰሩ 6 ሜትር ነው የሰሩት ከተባለ እነዚህንም ማስተካከል ይቻላል። ስለዚህ እዚህ ጋር ሪኩዌስት ሞዲፊኬሽን የሚለውን ይጽፍን ይነካና ቶማስ ጌታቸው has worked daily labor work on this work order please forget ብሎ ሰሚት ያደርግለታል ማለት ነው። አሁን ውሚስ ይህን አክሽን ካካሄደ በኋላ ፔጁን ሪፍሬሽ እንደዚህ ያደርጋል። እንደምታዩት ኦንጎይንግ የሆነ ስታተሱ ማለት ነው። ወርክ ኦርደራችንን ስታተስ ብናይ ግን ቴክኒካል ወርክ ሪቪዥን ሪኩዌስትድ የሚባል ስታተስ ላይ ነው ያለው። ያ ማለት ቴክኒካል ወርኩ ሪቪዥን ተጠይቆበታል። ቴክኒሻኖቹ እንዲያስተካክሉት ሪቪዥን ታሪኩ ቴክኒክ ሄዱ ጠይቋል ማለት ነው። እስኪ
በቀጣይ ቪዲዮ እንዴት ቴክኒሻናችን ይህን የተጠየቀውን ሪቪዥን አይቶ አስተካክሎ እንደሚመልስ ደግሞ የምናይ ይሆናል ማለት ነው።